ይህ ሰው የሚመራባቸው 3 ጥብቅ ህጎች አሉት። የተስማማህበትን ዋጋ በፍጹም አትቀይር፣ ስም አትጠያየቅና በምንም ተአምር የተሰጠህን እቃ ከፍተህ አትይ። እሱም በአለም ላይ ባሉ አደገኛ ወንጀለኞች ዘንድ በጣም የታመነ ድንቅ የኮንትሮባንድ አሽከርካሪ ነው። ነገር ግን አንድ ቀን የራሱን ህግ ጥሶ በሻንጣ ውስጥ የታሸገውን ሚስጥራዊ እቃ በከፈተበት ቅጽበት ያ የፈረንሳይ ባህር ዳርቻ ሰላማዊ ህይወቱ በአንዴ ወደ ደም መፋሰስ ጦርነት ይቀየራል። ዛሬ የምናየው ይህንን እጅግ በጣም ተወዳጅ የሆነውን ዘ ትራንስፖርት የተሰኘውን የአክሽን ፊልም ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ፊልሙ። ታሪካችን የሚጀምረው ፍራንክ ማርቲን የተባለ የቀድሞ የልዩ ኃይል አባል ወይም ስፔሻል ፎርስን ያሳየን ነው። ፍራንክ መኪናውን በተረጋጋ መልኩ የነዳ አንድ ትልቅ የፈረንሳይ ባንክ ደጃፍ ያስቆማታል እና ትንሽ ቆይቶ ከባንኩ 4 ዘራፊዎች ብዙ ገንዘብ ይዘው እየሮጡ ይወጣሉ። ነገር ግን ገንዘቡን ወደ ውስጥ አስቀምጠው ከቦታው ለመጥፋት ሲዘጋጁ አንድ ችግር ይፈጠራል። መጀመሪያ ላይ ከፍራንክ ጋር የተስማሙት ለ3 ሰው ብቻ ነበር። አሁን ወደ መኪናው የገቡት የሌቦች ብዛት ግን 4 ናቸው። ስለዚህ አንድ ተጨማሪ ሰው ገብተዋል። ይህ ደግሞ ከስርቆቱ በፊት ለመኪናው ፍጥነት ያሰላውን ክብደት ያዛባበታል። በዚህም ምክንያት ፍራንክ ስምምነታቸውን ስላፈረሱት መኪናውን አላስነሳውም ይላቸዋል። ሌቦቹ የፍራንክን ንግግር አናዷቸው መሳሪያ ግንባሩ ላይ ደቅነው ለማስፈራራት ቢሞክሩም ፍራንክ በዚህ በውጥረት ሰዓት በተረጋጋ መንፈስ አሁንም 3 እስካልሆኑ ድረስ መኪናውን እንደማያስነሳው ይነግራቸዋል። ስለዚህ መኪናው እንዲነሳ ሲሉ መሪው ሌባ ያንን ትርፍ ሰውዬ እዛው በጥይት መጥቶ ይጥለዋል። ከዚህ በኋላም ፍራንክ ቀበቷቸውን እንዲያስሩ አስጠንቅቆ በፖሊስ ከመያዛቸው በፊት መኪናውን ያስነሳዋል። በመቀጠልም በጠባብ የፈረንሳይ መንገዶችና ጎዳናዎች ላይ ከፖሊሶቹ ጋር መሯሯጥ ይጀምራል። ከብዙ ለአስጨራሽ ሩጫ በኋላ ግን ፍራንክ ባለው የመኪና መንዳት ጥበብና የስነ አእምሮ ጥንካሬ በሚገርም ፍጥነት ከሁሉም ፖሊሶች አምልጦ ዘራፊዎቹን ደህንነታቸው ወደሚጠበቅበት ቦታ ያደርሳቸዋል። ከዛም ዘራፊዎቹ የተስማሙበትን ገንዘብ ከፍለው ከቦታው ይጠፋሉ። ፍራንክም ወደ ውቧ ባህር ዳር መኖሪያ ቤቱ ተመልሶ መኪናውን እያጠበ ለዚህ ስራው የሚያግዙትን ብዛት ያላቸው የተለያዩ ታርጋዎችን እናያለን። ትንሽ ቆይቶ ስልክ ተደውሎለት ወደ አንድ መጠጥ ቤት ይጠራል። እዚያም ዎል ስትሪት ከሚባል አሜሪካዊ ወንበዴ አዲስ ስራ ይሰጠውና የእቃውን ክብደት የሚሄድበትን ርቀት በህጉ መሰረት ተስማምተው ገንዘብ ተቀብሎ ይሄዳል። እናም ፍራንክ መኪና ውስጥ ሆኖ ወንበዴዎቹ አንድ ትልቅ ሻንጣ ከመኪናው ከኋላ በኩል ያስገቡለታል። ፍራንክም ቦርሳውን እያስገቡት ቢያይም በህጉ መሰረት በውስጥ ያለውን እቃ ሳይመለከት ጉዞውን ይጀምራል። በመንገድ ላይ ሳለ ግን የመኪናው ጎማ ነፍሶበት ጎማውን ለመቀየር እየሞከረ ሳለ በድንገት ሻንጣው ሲንቀሳቀስ ያስተውላል። ነገር ግን ራሱ ያወጣውን ህግ ላለመስበር ጎማውን ቀይሮ ያለምንም ንክኪ ጉዞውን ይቀጥላል። ቢሆንም ትንሽ እንደተጓዘ በታሪኩ ለመጀመሪያ ጊዜ የማወቅ ጉጉት አሸንፎት ህግ ቁጥር 3ን ጥሶ ሻንጣውን ይከፍታል። በውስጡም እጆቿንና እግሮቿን ታስራ አፏ ድምጽ እንዳታወጣ የታሸገችውን ላይ የምትባልን ቆንጆ ሴት ያገኛል። አዝኖላትም ውሃ እንድትጠጣ ያደርጋታል። ላይ መሽናት እንዳለባት ካልሆነ ግን መኪና ውስጥ መሽናቷ እንደማይቀር ታሳውቀዋለች። ፍራንክም ምንም ምርጫ ስላልነበረው በእግሯና በእጇ ላይ የነበረውን ገመድ በመቁረጥ በረጅም ገመድ አንገቷ ላይ ያስራትና ጊዜ ገደብ አስቀምጦላት ትንሽ ራቅ ብላ እንድትሸና ይፈቅድላታል። ነገር ግን ጊዜ ገደቡ አልቆ እንድትወጣ ቢነግራትም አልወጣችም። ራሱ እየጎተተ ሊያስወጣት ወደ ውስጥ ሲገባ ግን ሸውዳው አምልጣ ወደ ትልቁ ጫካ እንደገባች ይረዳል። በሌላ በኩል ደግሞ ላይ በተቻላት መጠን እየሮጠች ርቃ ለመሄድና ለመሸሽ ብትሞክርም ፍራንክ በፍጥነት ፈልጎ ይይዛታል። ከዛም በትከሻው ተሸክሞ ከጫካው ሊያስወጣትና ወደ መኪናው ሊያስገባት ሲል ድንገት 2 የህግ ሰዎች በአጋጣሚ መኪናው አጠገብ ይጠብቁታል። እነርሱም የልጅቷን ሁኔታ አይተው ፍራንክ አስገድዶ እየወሰዳት እንደሆነ ተረድተው ድብድብ ይጀምራሉ። ፍራንክ ግን እጅጉን ፈጣን ነበርና በቀላል መንገድ ሁለቱንም መሬት ላይ ያስተኛቸዋል። ከዛም ምንም እንዳልተፈጠረ ጉዞውን ቀጥሎ ወደ ተነገረው ቦታ ይደርስና ቦርሳውን ያስረክባቸዋል። ዎል ስትሪት ለፍራንስ ክፍያውን ከፍሎ ወዲያውኑ ሌላ ቦርሳ እንዲያደርስለት ሁለተኛ ስራ ይሰጠዋል። ነገር ይሄ ክፉ ሰው ፍራንክ ሻንጣውን ከፍቶ ማየቱን አስቀድሞ አውቆ ነበር። እናም ፍራንክ እቃውን ይዞ መንገድ ላይ ሳለ እርቦት ማደያ አጠገብ ወደሚገኘው ካፌ ገብቶ ይመገብና ወደ መኪናው ተመልሶ ለመግባት እየተቃረበ ሳለ ያ የሰጠው ቦርሳ ውስጥ ያለው ቦምብ ፈንድቶ ያቺን ውድ መኪናውን አመድ ያደርጋታል።
ፍራንክም ለጥቂት በህይወት ተርፎ እርሱን ለማጥፋት የሞከረው ያ የተረገመ ዎልስትሪስ መሆኑን ተረድተው በንዴት ያብዳል። በቀል የጠማው ፍራንክ የዎልስትሪስን ቪላ ሰብሮ በመግባት ተላላኪዎቹን በሙሉ በሚያስደንቅ ብቃት ይለቃቅማቸዋል። ከዚያም አንዱን መኪና ሰርቆ ወደ ቤቱ እየተጓዘ ባለበት ሰዓት ላይ እንደገና ወደ መኪናው ሾልካ በመግባት አብራው እየተጓዘች መሆኗን ይመለከታል። ፍራንክ በሷ ምክንያት ይህንን ሁሉ መከራ እንደደረሰበት አስቦ በጎዳናው መሃል ጥሏት ለመሄድ ይወስናል። ነገር ግን አልቻለም። ተመልሶ በመሄድ ላይ ወደ መኪናው አስገብቶ መኖሪያ ቤት ይወስዳታል። ቤቱም እንደደረሱ ጥያቄ መጠየቅ እንደማትችል አስጠንቅቆ ምግብ ሰጥቶ ለትንሽ ጊዜ የቤቱ እንግዳ መሆኗን ይነግራታል። ላይ ቤቱን እያሰሰች ባለችበት ሰዓት ፍራንክ የቀድሞ የልዩ ኃይል አባል ስፔሻል ፎርስ መሆኑን የሚያሳይ ያለፈው ህይወቱ ትመለከታለች። በንጋታው ጠዋት ፍራንክ ከእንቅልፉ እንደተነሳ ላይ ደስ የሚል ቁርስ ልትሰራለት አስቀድማ እንደተነሳችና ጭራሽኑ ሻይ ወይስ ቡና የትኛውን እንደሚወድ ስለማታውቅ ሁለቱንም ሰርታለት እንደጠበቀችው ይመለከታል። በመሃል አንድ መርማሪ ታርኮኒ የተባለ የአካባቢው ፖሊስ ወደ ቤቱ መጥተው መኪናው መንገድ ላይ ተቃጥላ ወደ አመድነት እንደተቀየረች አሳውቆ ስለ ሁኔታው እንዲያስረዳው ይጠይቀዋል። ፍራንክም መኪናዬ አስቀድማ ተሰርቃብኛለች፣ ማን እንደወሰዳትና ምን እንደሆነች ምንም የማውቀው ነገር የለም በማለት እውነቱን ይደብቃል። መርማሪውም የተናገረውን ንግግር ባይዋጥለትም በድጋሚ መገናኘታቸው እንደማይቀር አሳውቆት ይሄዳል። ፖሊሱ ከሄደ ከትንሽ ደቂቃዎች በኋላ ግን የዎልስትሪስ ተላላኪዎች የፍራንክን ቤት አግኝተው ከውጭ ሆነው ሁለቱም ላይ ከባድ ተኩስ ይከፍቱባቸዋል። ፍራንክና ላይ በተቻላቸው መጠን ለመደበቅ እየሞከሩ ሳለ ተኩሱ በጣም ተጠናክሮ ቤቱ እላያቸው ላይ ሊፈርስ ይቃረባል። በዚህ ሰዓት ፍራንክ አስቀድሞ ባሰራው ውስጥ ለውስጥ የውሃ ማምለጫ መንገድ ተጠቅሞ ራሱንና ላይን ይዞ ከዚያ ሲኦል በሰላም ይወጣል። የውሃው ውስጥ ለውስጥ ጉዞ የሚያደርሰው ወደ አንድ ዘመናዊ ቪላ ቤት ነው። በቤቱ እንደደረሱ ላይ ድንገት የረጠቡትን ልብሶቿን አውልቃ ልትስመው ትሞክራለች። ፍራንክ መጀመሪያ ላይ ነገሩን ላለማድረግ ቢሸሽም ትንሽ ቆይቶ ራሱን መቆጣጠር አቅቶት ላይዋ ላይ ይወጣል። ያ የአልጋ ላይ ጨዋታቸውን ከጨረሱ በኋላ ስለተፈጠረው አደጋ አስመልክተው ቃላቸውን እንዲሰጡ ፖሊስ ጣቢያ ይጠራሉ። ጠያቂው አስቀድሞ ቤቱ ድረስ በመሄድ ስለ አደጋ መኪናው የጠየቀው መርማሪ ታርኮኒ ነው። እናም ፖሊሱ ከዚህ ተደጋጋሚ አደጋ በኋላ ጥርጣሬው በጣም ጨምሮ ስለ ሁኔታው አጥብቆ ይጠይቃቸዋል። እነርሱ ግን በዛን ሰዓት ቤት ውስጥ እንዳልነበሩና ለመዋኘት ርቀው ሄደው እንደነበሩ ተናግረው አሁንም በድጋሚ እውነቱን ይደብቁታል። ፖሊሱ የተናገሩትን ሁሉ ባያምናቸውም ምንም ማስረጃ እጁ ላይ ስለሌለ በነፃ ሊለቃቸው ይገደዳል። በዛን ሰዓት ግን ላይ በድብቅ የፖሊስ ኮምፒውተሩን በመበርበር ዎልስትሪስን ያለበትን አድራሻ ታገኘዋለች። ፖሊሱም እነሱ ከሄዱ በኋላ ኮምፒውተሩን ሲከፍት የወንበዴውን ዎልስትሪስን ምስል ተመልክቶ ችግራቸው ከእርሱ ጋር መሆኑን ይረዳል። ላይ ደግሞ ዎልስትሪስ ከአባቷ ጋር እንደሚሰራና አብረው ህገወጥ የሰዎች ዝውውር ውስጥ እንደሚሰሩ ስታውቅ ይህንን ሁሉ ችግር እንደተፈጠረ ለፍራንክ ታስረዳዋለች። ስለዚህም ሁለቱም ባገኙት አድራሻ ዎልስትሪስን ቢሮ ውስጥ አድብተው ሲጠብቁት ቆይተው መሳሪያ በመደቀን ሙሉ በሙሉ በቁጥጥራቸው ውስጥ ያስገቡታል። ከዛም እነዛን የታገቱት 400 ሰዎች ያሉበትን ቦታ ለማጣራት እየሞከሩ ሳለ ወንጀለኛው አባቷ ከነጠባቂዎቹ በቦታው ይገኛል። እናም ልጁን መሳሪያዋን እንድታወርደው ካልሆነ ግን ፍራንክን እንደሚገድለው ተናግሮ ያስፈራራታል። በዚህ መሃል እነርሱ ፍራንክን ከመግደላቸው በፊት ፖሊሱ ኮምፒውተሩ ውስጥ ባየው ፍንጭ መሰረት በቦታው ተከስተው እዚህ ቢሮ ውስጥ ምን እየተፈጠረ ነው? ለምንድነው ፍራንክ ራሱን የሳተው ሲል ይጠይቃቸዋል። ላይ በፍርሃት እየተንቀጠቀጠች አባቷ ልጄን ሊያግታት ሞክረዋል በማለት ይመልስለታል። ፖሊሱ ትንሽ ጉዳዩን አስቦበት ራሱን የሳተውን ፍራንክን ይዞ ከቦታው ይጠፋል። ፍራንክ ሲነቃ ራሱን እስር ቤት ውስጥ ያገኘዋል። መርማሪ ታርኮኒ ከፊቱ ቆሞ እስኪነቃ ድረስ ሲጠብቀው ቆይተው አሁን የመጨረሻ እድል ስለራሱ ያለፈው ህይወትና እየተፈጠረ ስላለው ድብቅ ግን ደግሞ ትልቅ ችግር በሙሉ ሀቁን እንዲናገረው ይጠይቀዋል። ፍራንክም ከዚህ በላይ ሚስጥሩን መደበቅ እንደማይችል ተረድተው በቀድሞ ህይወቱ ልዩ ኃይል ወታደር እንደነበርና ስለራሱም ሆነ ስለ 400 የሰዎች ዝውውር በሙሉ ዘርዝሮ ያስረዳዋል።
ፖሊሱም ፍራንክ ላይ እምነቱን ጥሎ ከእስር ቤቱ ሊያስወጣው ያስባል። እናም በእቅዳቸው መሰረት ኢንስፔክተሩ እንደታጋች ፍራንክ ደግሞ እንዳጋች በመምሰል በሁሉም ፖሊሶች መሃል ጥሰው ከፖሊስ ጣቢያው በሰላም ይወጣል። በፍጥነትም ወደ አንድ ጀልባ ይደርሳሉ። አሁን ፍራንክ ታጋቾቹን ለማዳን ነው እየተጓዘ ያለው። ኢንስፔክተሩም እገዛ ሊያስፈልግህ ይችላል፣ አብሬህ ልምጣ ይለዋል። ነገር ግን ፍራንክ ብቻውን እንደሚሻል ተናግሮ ባህሩን ጥሶ ጉዞውን ይጀምራል። ከዛም ወደ ኮንቴይነሮቹ ደርሶ በድብቅ አባቷና ዌልስትሪስ ተባብረው በመቶዎች የሚቆጠሩ ንጹሃን ሰዎችን ያገቱበትን ኮንቴይነር መፈለግ ይቀጥላል። በዚህ ሰዓት ግን ፍራንክ ሰዎችን ለማዳን እንደደረሰ አውቀው ብዛት ያላቸውን ተላላኪዎቻቸውን ልከው እነርሱ ታጋቾቹንና ጓደኛውን ላይን በግድ ይዘው ከቦታው ይነሳሉ። ፍራንክ በተቻለው መጠን ሊከተላቸው ቢሞክርም ወንበዴዎቹ በአንድ ጋራዥ ውስጥ ከበው ይይዙታል። እዚህ ጋር ፍራንክ አስገራሚ ብልሃት ይጠቀማል። ወንበዴዎቹን እንዳይዙት ሙሉ ሰውነቱን ጥቁር የሞተር ዘይት ይቀባዋል። ከዚያም የብስክሌት ፔዳል እግሩ ላይ በማሰር ወለሉን እየረገጠ ጋራዥ ውስጥ ያሉትን ወንበዴዎች በሙሉ ለብቻው ያፈራርሳቸዋል። እነ ዌልስትሪስ ሰዎችን ያገቱባቸውን የጭነት መኪናዎችን ይዘው መሄዳቸውን የተረዳው ፍራንክ አንድ ትንሽ አውሮፕላን ተመልክቶ አብራሪውን በግድ አውሮፕላኑን እንዲያነሳው ያሳውቀዋል። ከዛም የጠለፈውን አውሮፕላን ተጠቅሞ ወደ ኮንቴይነሮቹ ይደርስና ከከፍታው በፓራሹት ወርዶ በቀጥታ ወደ አንደኛው መኪና ጣሪያ ላይ ያርፋል። በፍጥነትም መሪውን ተቆጣጥሮ አንድ በአንድ ጠላቶቹን ማጥፋቱን ይቀጥላል። ከዛም ዋና ዌልስትሪስ በቦታው ድንገት ተከስቶ ከፍራንክ ጋር አደገኛ ፍልሚያ ያደረጉ ሳለ በመጨረሻም ያንን ልዩ ወታደራዊ ብቃቱን ተጠቅሞ ወንበዴውን ከጭነት መኪናው ላይ ይወረውረዋል። ነገር ግን የፍራንክ ደስታ ለአጭር ጊዜ ነበር። ምክንያቱም የላይ ጨካኝ አባት ሽጉጥ አውጥቶ እጁን እንዲሰጥ ያደርገዋል። ልክ ቃታውን ሊስበው ሲል ግን ላይ ፍራንክን ተከላክላ የራሷን አባት በጥይት ትመታዋለች። ብዙም ሳይቆይ መርማሪ ታርኮኒና ሌሎች ፖሊሶች በሰዓቱ ደርሰው ኮንቴይነሩን በመክፈት በውስጥ ያሉትን በርካታ ቤተሰቦችን ይታደጓቸዋል። ፍራንክ ማርቲን ቀኑን የጀመረው ጨካኝ የኮንትሮባንድ አሽከርካሪ ሆኖ ነበር። ነገር ግን የራሱን ሕግ በመጣሱ በመጨረሻም የብዙዎች ሕይወት አዳን ጀግና ለመሆን በቃ። እንግዲህ ዘ ትራንስፖርት ክፍል 1ን ይህን ይመስላል። ክፍል 2 እንዲሰራላችሁ ከፈለጋችሁ ላይክ እያደረጋችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉልኝ። እስካሁን ስለተከታተላችሁን አመሰግናለሁ። ይህ አቤላ ሪካፕ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።